ሰላም ቤተሰቦች እንዴት ናችሁ? ዛሬ 5 ምርጥ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እነዛን ቪዲዮዎች አሳያችሁና ከዛም በኋላ ከነዛ ቪዲዮዎች የምንወስዳቸውን ሌሰን እንነጋገራለን ማለት ነው። ብዙዎቻችን በተለይ አሁን ላይ ያለን ወጣቶች ህይወታችንን ለመቀየር ለማሻሻል እየጣርን ያለነው አብዛኞቻችን ታንክስቶ ቴክኖሎጂ ደግሞ አሁን ብዙ ነገሮችን በስልካችን በኮምፒውተራችን ኢንተርኔት ተጠቅመን አርቲፊሻል ኢንተለጀንስን ተጠቅመን አሁን ላይ ብዙ ነገሮችን መስራት እንችላለን። እነዛን ነገሮች ግን ለመስራት ዛሬ ማሳያችሁ 5 ቪዲዮዎች እነዛን ቪዲዮዎች በደንብ ከተረዳችሁና እነዛ ቪዲዮ የሚያስተላልፉትን መልእክት እኔ በተረዳሁት አረዳድ ነግራችኋለሁ። ከዛም በኋላ እናንተ ምን ማድረግ እንዳለባችሁ ከነዛ ቪዲዮዎች ትረዳላችሁ። እኔም ያለኝን አንደርስታንዲንግ ሼር አደርጋችኋለሁ። በተለይ ራሳችሁን ለማሳደግ ራሳችሁ ላይ ለመስራትና ህይወታችሁን ዛሬ ከነበራችሁበት ነገ የተሻለ ለማድረግ የምትጥሩ ሰዎች ከሆናችሁ ይህንን ቪዲዮ እስከ መጨረሻው ተከታተሉት። ብዙ ቁም ነገሮችን ታገኙበታላችሁ ማለት ነው። ስለዚህ በቀጥታ ቪዲዮዎቹን ላሳያችሁ። ስለዚህ ቪዲዮዎቹ 5 ናቸው። አንደኛው ስለ ኮምፎርት ዞን የሚያወራን ነው። ሁለተኛ ደግሞ ስለ ኢንቫይሮንመንታችን ስራዎችን ስንሰራ ኢንቫይሮንመንታችን ማተር እንደሚያደርግ የሚነግረን ነው። ሶስተኛው ደግሞ ትኩረት አድርጎ መስራትና የተለያዩ ስራዎችን መስራት ምን አይነት ለውጥ ያመጣልናል ኦር ደግሞ ውጤታማ የምንሆነው በየትኛው መንገድ ነው ይላል። አራተኛው ቪዲዮ ደግሞ ስለ ፐርፌክሽኒስት የምንለው ብዙዎቻችን የሆነ ነገር ፐርፌክት ሆኖ በቃ ምርጥ የሆነ ነገር እስኪሆን ድረስ አልጀምርም። ለምሳሌ በቀላል የዩቲዩብ ቪዲዮ እንኳን ዩቲዩብ ላይ ቪዲዮ መስራት ልትፈልጉ ትችላላችሁ፣ ግን የመጀመሪያው ቪዲዮአችሁ ምርጥ እስኪሆን ድረስ የምትጠበቁ ሰዎች ልትኖሩ ትችላላችሁ። ኦር ደግሞ ማንኛውንም ስራ ሲጀምር ፐርፌክት ሆኖ ነው የምጀምረው ብላችሁ የምታስቡ ሰዎች ትኖራላችሁ። ያንን አራተኛው ቪዲዮ ያስረዳናል። አምስተኛው ቪዲዮ ደግሞ ስለ ስሞል አክሽን ስለ ትንንሽ በየቀኑ የምናረጋቸው ሀቢቶች ኦር ደግሞ በየቀኑ የምናረጋቸው ነገሮች በየቀኑ ተጠራቅመው ትልቅ ውጤት እንደሚያመጡ የሚያስረዳን ቪዲዮ ነው። ስለዚህ ጀስት ሃይላይቱን የነገርኳችሁ። ስለዚህ እነዚህ አጫጭር ቪዲዮዎች ናቸው፣ ሾርት ቪዲዮዎች ሆነው ግን የኛን ህይወት በደንብ ለማስረዳት በቀላሉ ቪዥዋል በሆነ መንገድ የቀረቡ ናቸው ማለት ነው። ስለዚህ የመጀመሪያውን ቪዲዮ ልክፈተው፣ ኮምፎርት ዞን የሚለውን በደንብ ተመልከቱት። እሺ ቪዲዮን አሁን አቆመዋለሁ። ብዙዎቻችሁ የተረዳችሁት ነገር ይኖራል ብዬ አስባለሁ ከቪዲዮ። እኔ ምንም ኤክስፕሌንስ አላደርግላችሁ፣ ግን ደግሞ ያልተረዳችሁ ትኖራላችሁ፣ የተረዳችሁም ትኖራላችሁ። እኔ ደግሞ በተረዳውበት መንገድ ደግሞ ላስረዳችሁ ይሄንን ቪዲዮ። እንዳያችሁት የመጀመሪያው 5 years of pain አለ፣ 5 ዓመት ህመም። ከዛም በኋላ ለስንት ለ50 ዓመታት ደግሞ የምቾት የሆነ ኑሮ መኖር ነው። ሁለተኛው ደግሞ ምን አለ 5 years of comfort፣ ለ5 ዓመት ምቹ የሆነ ህይወት ኦር ደግሞ ደስተኛ ሆናችሁ መኖር። ከዛም በኋላ ግን ለሚመጡት 50 ዓመቶች ህመም ያለበት ህይወት መኖር ማለት ነው አይደለ? ጀስት ራንደምሊ ስንረዳው ይሄንን ነው የሚያስረዳን። ግን ደግሞ ወደኛ ኮንቴክስት ልውሰደውና ይሄንን ነገር ወደኛ ህይወት ላምጣውና ወጣቶች ነን፣ እኔም ወጣት ነኝ አይደለ? ብዙዎቻችሁም የኔ ቻናል ተከታዮች ወጣት ናችሁ። ስለዚህ ይሄ ቪዲዮ እንደሚያስረዳን እንደምታዩት እቺ ኳስ ናት። ስለዚህ ልክፈትና እንየው ድጋሚ። እንደምታዩት 5 ዓመት ስትሰሩ ምን እየሆነ ነው? ፔን አለው ማለት አሁን በወጣትነት ጊዜያችን ያለንባት አሁን እኔ ያለሁበት እድሜ እናንተ ያላችሁበት እድሜ ስፔሻሊ ከ20 እስከ 30 ያለው እድሜ ላይ ብዙዎቻችን ኢነርጂያችን በደንብ ያለው ኢነርጂ ያለንን ስራዎችን በፍጥነት በቅልጥፍና ከምንም በላይ ደግሞ አእምሯችንም ፈጣን የሆነበት ታይም ነው አይደለ? ስለዚህ ነገሮችን በዚህ ከ20 እስከ 30 ባለበት እድሜ ላይ ትኩረት ሰጥተን ቢያደክመንም ህመም ቢኖረውም የምንሰራ ከሆነ ምን ማድረግ እንችላለን? ለሚመጣው 50 ዓመታት ያለውን ህይወታችንን ማመቻቸት፣ የተመቻቸ ኑሮ፣ ኮምፎርታብል የሆነ ላይፍ መኖር እንችላለን አይደለ? አሁን የትኛው ነው የምንመርጠው ነው ጥያቄው አይደለ? ይሄኛው ደግሞ በተቃራኒው ነው። አሁን ያላችሁበት እድሜ የወጣትነታችሁን እየተዝናናችሁ ከጓደኞቻችሁ ጋር ሃንጋውት ያረጋችሁ ፕላን ሳይኖራችሁ ለወደፊቱ ሳታስቡ ጀስት ኢንጆይ ያረጋችሁ የምታሳልፉ ደግሞ ትኖራላችሁ። አሁን ያለንበት ታይም ምንድነው? ኮምፎርታብል ነው። ዜና ያላችሁ ነው፣ እየተዝናናችሁ ነው ከጓደኞቻችሁ ጋር ብዙ ነገሮችን ለወደፊቱ የማይጠቅሟችሁ ነገር ያረጋችሁ ልታሳልፉ ትችላላችሁ አሁን ላይ ማለት ነው። ግን ያቺ ግን 5 ዓመት ኦር እስከ 30 ዓመት እናርጋት 10 ዓመት
ምንድናት? ኮምፎርት ናት። ለእናንተ ደስተኛ ሆናችሁ ጀስት ኢንጆይ ያደረጋችሁ ነው። ግን ለሚመጡት ደግሞ 50 ዓመታት ደግሞ ምን የሆነ ሚዝራብል የሆነ ህመም የተሞላበት ደስተኛ ያልሆነ ህይወት ደግሞ ትመራላችሁ ማለት ነው። ሶ የትኛውን ነው የምንመርጠው? ወጣቶች ነን። የትኛውን መምረጥ ነው ያለባችሁ? 5 ዓመት ህመም ኖሮት ተጎድታችሁ ደክማችሁ ለፍታችሁ ለሚመጡት 50 ዓመታት የተሻለ ህይወት መኖር ነው የምትፈልጉት? ወይስ ደግሞ 5 ዓመት ተዝናንታችሁ ኮምፎርታብል የሆነ ላይፍ እየኖራችሁ ከዛም በኋላ ደግሞ ለሚመጡት 50 ዓመት ህመም ያለው ሚዝራብል የሆነ ላይፍ መኖር ነው የምትፈልጉት? ሶ ያንን በጥንቃቄ እንድትመርጡ ትፈልጋለሁ። የትኛውን መምረጥ እንዳለባችሁ እናንተ ነው የምትወስኑት። እንደኔ ሪኮሜንዴሽን ግን ሁላችንም አሁን ያለንበት ወጣትነታችንን የሚጠቅመን ነገር ላይ ጊዜያችንን ኢንቨስት ማድረግ አለብን። ኢነርጂ ባለን ሰዓት ትኩረታችን ከማንኛውም እድሜ በላይ ትኩረታችን አሁን ላይ ፎከስ ሆነን የሆነ ስራ ላይ ፎከስ አድርገን ስራዎችን መስራት መድከም ያለብን ታይም አሁን ነው ብዬ ነው የማስበው። አሁን ላይ ነው ያለንበት እድሜ ላይ ማለት ነው። ከዛም በኋላ ለ20 ዓመት ከ20 እስከ 30 ዓመት ያለበትን ታይም ከደከማችሁበት ኢቭን ይሄድ እስከ 35 ዓመት በደንብ ከደከማችሁ ለነዛ 5 እና 10 ዓመት የደከማችሁትን ፍሬ ኮምፎርታብል በሆነ መንገድ ምን ማድረግ ትችላላችሁ? መኖር ትችላላችሁ ቀሪ ዘመናችሁን ማለት ነው። ስለዚህ ይሄንን ከተለያየ ፐርስፔክቲቭ ማየት ትችላላችሁ። ከቢዝነስ ሊሆን ይችላል፣ ከምትሰሩት ስራ ሊሆን ይችላል፣ ከምትማሩት ትምህርት ሊሆን ይችላል። በተለያየ ፐርስፔክቲቭ ውጤታማ መሆን ያለብን የመጀመሪያዎቹ 5 ዓመት አሁን ያለንበት እድሜያችን ላይ ነው። ከዛም በኋላ ያንን የመነዘር ምን ማድረግ እንችላለን? መኖር እንችላለን። ካለበለዚያ ግን ልክ እንደዚህኛው 5 ዓመት ኮምፎርታብል ህይወት ኖራችሁ የሚመጣውን 50 ዓመት ደግሞ በህመም ትኖራላችሁ ማለት ነው። ስለዚህ እኔ ሪኮሜንድ ማድረጋችሁ አሁን ላይ ድከሙ፣ ህይወታችሁ ላይ አሁን ላይ ኢንቨስት አድርጉ፣ የሚጠቅማችሁ ነገር ላይ ጊዜያችሁን አጥፉ። ከዛም በኋላ ይሄ አሁን ራሳችሁ ላይ የሰራችሁት ግን ለሚመጣው 50 ዓመት ኮምፎርታብል የሆነ ህይወት እንድትኖሩ ያደርጋችኋል ማለት ነው። ስለዚህ እኔ አሁን ላይ እናንተን እንደዚህ ለማስተማር እንበለው ባወቅኩት ነገር ማለት ነው ለማስተማር የበቃሁት ይህንን የዩቲዩብ ቻናል ከ5 ዓመት በፊት በመጀመሪያ ነው። በመጀመሪያ ከስክራች የጀመርኳት ነገር እያደገች አሁን ላይ ኦፍ ኮርስ ለወደፊት አሪፍ የሆነ ህይወት ይኖረኛል ብዬ አስባለሁ። አሁን ላይም ግን ይሄ ቻናል በመጀመሩ ራሴ ላይ በመስራቴ የተሻለ ህይወት እየኖርኩ ነው። ከ5 ዓመት ከነበረኝ ህይወት አሁን የተሻለ እየኖርኩ ነው። ወደፊት ደግሞ ከዚህም የተሻለ መኖር እችላለሁ። ያ ማለት ነው አሁን ላይ አሁን ያለኝ ታይምን ኢፌክቲቭሊ በመጠቀሜ ራሴ ላይ በመስራቴ ለነገ በማሰቤ ስለሆነ ማለት ነው። ስለዚህ እናንተም ጀስት ከዚች አጭር ቪዲዮ ኦልሞስት የ8 ሰከንድ ቪዲዮ ናት፣ ግን የሚያስተላልፈው መልእክት ግን በጣም ጥልቅ የሆነ መልእክት ነው። ስለዚህ እናንተም ለራሳችሁ የምትወስዱት ሌሰን ይኖራል። ስለዚህ 5 ዓመታችሁን ድከሙ፣ 10 ዓመታችሁን ድከሙ። የሚመጣውን ግን 50 እና 60 ዓመታችሁን ያቺ የደከማችሁባት 5 እና 10 ዓመት ተመንዝራ የተሻለ ኮምፎርታብል ህይወት እንድትኖሩ ያደርጋችኋል ማለት ነው። ሶ የመጀመሪያው ሌሰን ይሄ ነው። በደንብ እኔን ተች ስላደረገኝ ነው ሰብስቤ ቪዲዮ ለመስራት ያሰብኩት። ወደ ሁለተኛው ደግሞ እንሂድ። ስለ ኢንቫይሮንመንታችን ነው የሚነግረን። አይ ቲንክ ይሄንንም ከፍቼ ላሳያቸው። እሺ አይታችሁታል ብዬ አስባለሁ። ይሄኛው ኦልሞስት የ10 ሰከንድ ቪዲዮ ነው። ይሄ ደግሞ ምንድነው የሚለው your environment matters more than you think ነው የሚለው። ስለዚህ 2 ተክሎች አሉ ወይም እጽዋቶች አሉ እዚህ ጋር እንደምታዩቸው። ስለዚህ ይሄኛው እንደምታዩት ኢንቫይሮንመንቱ ድርቅ ያለ ከሱ ሌላ ምንም አይነት ተክል የሌለበት ቦታ ነው። ኦልሞስት እቺ ተክል ብቻ ነው ያላችሁ። ይሄኛው ደግሞ እንደምታዩት ኢንቫይሮንመንቱ ፕሮዳክቲቭ የሆነ ነው። ለምለም አፈር አለበት። ሌሎችም ደግሞ እጽዋቶች በዙሪያው አሉ ማለት ነው። ስለዚህ ምን እያደረገ ነው? እያደገ ይሄዳል። ይሄው ቪዲዮውን ብናየው ቪዲዮ ሚውት ላድርገውና እንደምታዩት ይሄኛው ሄዶ ምን ሆነ? ደረቀ። ለምን? ኢንቫይሮንመንቱ ሰፖርት የሚያደርግ ነገር የለውም። ሄዶ ደረቀ። ይሄኛው ደግሞ እንደምታዩት ኢንቫይሮንመንቱ አትራክቲቭ ስለሆነ ሳቢ ስለሆነ ምን ሆነ? አደገ ማለት ነው። ሶ ይሄንን ወደኛ ላይፍ ውስጥ እናምጣው። ይሄንን ወደኛ ላይፍ ውስጥ እናመጣው እያንዳንዱ በየቀኑ የምታረጓቸው የምትሏቸው ሰዎች ኢቭን የምትሉበት ቦታ በእናንተ ህይወት ላይ የወደፊት ስኬታማ መሆን አለመሆናችሁን በደንብ ይወስናል ማለት ነው። ልክ እዚህ ጋር እንዳላችሁ ተክል
አደገች ሄደች ግን ኢንቫይሮንመንቷ ምቹ ስላልሆነ መሬቱ ደረቅ ስለሆነ የተሰነጣጠቀ መሬት ስለሆነ ምን አልሆነችም? አላደገችም፣ ፍሬ አላፈራችም። ይሄኛው ግን ኢንቫይሮንመንቱ የተመቻቸ ነበር፣ ውሃ ያለበት ቦታ ነበረ፣ ሌሎች ተክሎችም ነበሩ፣ አፈሩም ለምለም ነበረ። ያ ሁላ ተደማምሮ ምን አደረጋት? እችኛዋን ተክል እጽዋት ፍሬያማ አደረጋት ማለት ነው። ይሄን ወደኛ ህይወት ውስጥ ስናመጣው አሁን እናንተ ቀናችሁን ከምን አይነት ሰዎች ጋር ነው እየዋላችሁ ያላችሁት? ኢቭን ምን እያደረጋችሁ ነው እየዋላችሁ ያላችሁት? ገብታችኋል? እናንተን ከሚያሳድጋችሁ የተሻለ ህይወት እንድትኖሩ የተሻለ አመለካከት እንዲኖራችሁ ከሚያደርጋችሁ ሰዎች ጋር ነው እየዋላችሁ ያላችሁት ወይስ ደግሞ ጀስት ጎሲፕ በማድረግ ስለሌሎች በማማት የማይጠቅማችሁን ነገር ምንም ዕውቀት የማታገኙባቸውን ሰዎች ጋር ነው እየዋላችሁ ያላችሁት? በተለይ በዙሪያችሁ ያሉትን ጓደኞቻችሁን ገምግሟቸው። ምንድነው የተሻለ ሰው ጋር የምትውል ከሆነ ካንተ በእድሜ የሚበልጥ ኦር ደግሞ በእውቀት ከሚበልጥ ሰው ጋር የምትውል ከሆነ ኦፍ ኮርስ እንደነዛ ለመሆን እንጥራለን አይደለ? ኢቭን ጂም ሮን ያለው ምንድነው ከአምስት ዕውቀት ካላቸው ሰዎች ጋር የምትውል ከሆነ ስድስተኛው አዋቂ አንተ ትሆናለህ አይደለ? ከአምስት ደግሞ ምንም አይነት አመለካከት ከሌላቸው ሰነፍ ሰዎች ጋር የምትውሉ ከሆነ ስድስተኛው ሰነፍ ማን ትሆናላችሁ? እናንተ ትሆናላችሁ አይደለ? ስለዚህ የምትሏቸው ሰዎች የእናንተን የወደፊት ህይወታችሁን የመወሰን ትልቅ አቅም አላቸው። ስለዚህ በዙሪያችሁ ያሉትን ጓደኞቻችሁን የእናንተን ሰርክል ቼክ አድርጉ። ከምን አይነት ጓደኞች ጋር ነው እየዋልኩ ያለሁት? ሁለተኛ ደግሞ እኔስ ምን እያደረግኩ ነው እየዋልኩ ያለሁት? ምን ያረጋችሁ ነው እየዋላችሁ ያላችሁት? በቀናችሁ ውስጥ ሁላችንም 24 ሰዓት ተሰጥቶናል አይደል? ካለን 24 ሰዓት ውስጥ እኛን የሚጠቅም የሚያሳድገንን ለወደፊት ህይወታችን ስኬታማ እንድንሆን የሚያደርገን ነገር እያየን ያለነው እያነበብን ያለነው ኦር ደግሞ ዝም ብለን ሶሻል ሚዲያ ላይ ስክሮል በማድረግ የማይጠቅማን እንቶፈንቶ በማየት ነው እያሳለፍን ያለነው? ያንንም መጠየቅ አለባችሁ። ኢንቫይሮንመንት ማለት በዙሪያችሁ ያሉ ሰዎች በየቀኑ የምናደርገው አክቲቪቲ ምን ያደርጋል? ይወሰነናል ማለት ነው። ስለዚህ ራሳችሁ እንድትጠይቁን አንፈልገው። አሁን ያለንበት አርቲፊሻል ኢንተለጀንስ ዘመን ላይ ነው። እያንዳንዱን ነገር በሰከንድ ስልካችን ላይ ብሮዝ አድርገን የምናገኝበት ዘመን ነው። ስለዚህ ለመማር ፍላጎቱ ካላችሁና ራሳችሁን ለማሳደግ ከፈለጋችሁ በቀላሉ መማር ትችላላችሁ፣ ማንም ሳያስፈልጋችሁ። ኢቭን ጄሚናይ ላይ እንኳን ገብታችሁ በአማርኛ የምትፈልጉትን ነገር እየጠየቃችሁ መማር ትችላላችሁ። አሁን ላይ ከምናስበው በላይ ይሄ ዘመን ለመማርና ለማወቅ ለሚፈልግ ሰው በጣም ምቹ ነው። ምን ካደረግን ግን ራሳችንን ማሳደግ አለብን ብለን ካሰብንና ትኩረት ሰጥተን በሆነ ነገር ላይ ዕውቀት ማግኘት ከፈለግን ማለት ነው። ካልፈለግን ደግሞ ዲስትራክሽን ደግሞ በዛው ልክ አለ። ሶሻል ሚዲያው አለ፣ ቲክታክ አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ ኢቭን ዩቲዩብ አለ። ከተጠቀምንበት የሚጠቅሙ ሶሻል ሚዲያዎች አሉ። ካልተጠቀምንባቸው ደግሞ ጊዜያችንን እየበሉ ገንዘባችንን፣ ኢነርጂያችንን የሚጨርሱ አሉ። ስለዚህ አጠቃቀማችን እንዴት ነው? ራሳችን ለማሳደግ ነው የተጠቀምንበት ያለነው ወይስ ደግሞ ትኩረታችንን እየተሰረቀን በማይጠቅመን ነገር ስክሮል እያደረግን ነው ጊዜያችንን እያሳለፍን ያለነው? ይሄኛውም በጣም ትልቅ የሆነ ሌሰን ነው። ከትንሽ ጊዜ በኋላ ወይ እንደዚህ ተክል ትጠፋላችሁ ኦር ደግሞ እዚህ ጋር እንዳላችሁ ትለማላችሁ፣ ፍሬ ታፈራላችሁ ማለት ነው። ስለዚህ ቆም በሉና አሁኑ እኔ በቀኔ ውስጥ ከምን አይነት ሰዎች ጋር ነው እየዋልኩ ያለሁት? የኔ ሪኮሜንዴሽን ምንድነው? ከቻላችሁ ከናንተ እድሜ ከፍ ያሉ ሰዎች ጋር ለመዋል ሞክሩ። አማራጩ ካገኛችሁ፣ ቻንስ ካጋጠማችሁ። ካልቻላችሁ ግን አትሊስት ከሚጥሩ የነገ ህይወታቸውን ለማሻሻል ከሚጥሩ ሰዎች ጋር ዋሉ። ከሚያነቡ የተሻለ ነገር ለመስራት ከሚጥሩ ሰዎች ጋር ዋሉ። በቃ ጀስት ምንም ስራ ከሌለው ቀኑ ሙሉ ዝም ብሎ የማይረባ ነገር ስልክ ላይ ወሬ ሲያወራ በየመንገዱ ከሚውል ሰው ጋር አትዋሉ። በቃ ጀስት አትዋሉ። ጓደኛ አትሁኑ። ከቻላችሁ የሚያሳድገኝ ሰው ማን ነው? በሰፈራችሁ ጎበዝ ተማሪ ካለ ከዛ ሰው ጋር ጓደኛ ሆኑ። በሰፈራችሁ የሚጥር የሆነ ተፍተፍ የሚልሽ ካለ ከሱ ጋር ዋሉ። ከሆነ የሆነ ነገር ትማራላችሁ። ካለበለዚያ ግን በየመንገዱ ላይ ቁጭ ብሎ ድዱን ከሚያሰጣ ሰው ጋር ከዋላችሁ ኔክስት እናንተም እንደዛው ነው የምትሆኑት ማለት ነው። የተሻለ ሰው የምትሉት ምረጡና በትምህርት ቤታችሁ፣ በዙሪያችሁ፣ በአካባቢያችሁ ያንን ሰው ጋር መዋል ጀምሩ። ከዛ ደግሞ ሁለተኛ ደግሞ ኢንቫይሮንመንታችን ደግሞ በእጃችን ያለው ነገር አዋዋላችን እንዴት ነው? ብዙ ጊዜ ስልኬ ላይ ነው የማሳልፈው። የሚጠቅመኝ ቪዲዮዎች ነው እያየሁት ያለሁት። መጽሐፍስ አነባለሁ። ያንን ነገር በደንብ ራሳችሁን ጠይቁ። ከዛ ወደ ተሻለው ነገር ወደሚጠቅመው ነገር ማመዘን ይኖርባችኋል ማለት ነው። ስለዚህ ይሄ ሁለተኛው ቪዲዮ ትልቅ ሌሰን ያለው ነው። ኢንቫይሮንመንታችንን ተጠንቅቀን መምረጥ አለብን ማለት ነው። አሁን ወደ ሶስተኛው ቪዲዮ እንሂድ። ይሄ ደግሞ ስለ ፎከስ እና መልቲታስኪንግ ነው። ይሄን ደግሞ ላሳያችሁ።
ኦኬ ኦኬ ቪዲዮን አይታችሁታል ብዬ አስባለሁ። ከላይ ያለው መልቲ ታስኪንግ ነው። መልቲ ታስኪንግ ማለት በአንድ ጊዜ ብዙ ስራዎችን መስራት አይደለ? እንደምታዩት እዚህ ጋር 3 አፕሎች አሉ። ይሄ ሰውዬ ምን እያደረገ ነው? ሶስቱንም አፕሎች ተራ በተራ ለመምታት እየሞከረ ነው። ግን ሶስቱንም አሮ ከጨረሰ በኋላ ምን አያደርግም? አልመታቸውም። እንደምታዩት ሶስቱንም አልመታቸውም። ምክንያቱም ትኩረቱ 3 የተለያዩ ነገሮች ላይ ነው። በስራ ብንወስደው እናንተም በአንድ ጊዜ 3 ስራዎች ላይ ማተኮር ማለት ነው። አላሳካም። መጨረሻ ላይ አሮዎቹን ጨረሰ፣ ያሉትን ቀስቶች ጨረሰ ማለት ነው። ይሄኛው ደግሞ እንደምታዩት ፎከስድ ነው። የሚመታው አንድ ላይ ነው ፎከስ ያደረገው። እንደምታዩት አንድ ላይ ነው ፎከስ ያደረገው፣ አንድ ስራ ላይ ነው ፎከስ ያደረገው። በመጨረሻ ምን አረገ? ያቺን ያለማትን ነገር ምን አረጋት? መታት ማለት ነው። እንደምታዩት 3ቱም እየሞከሩ ነው። መጨረሻ ላይ ግን ይሄኛው ምን አረገ? አንድ ላይ ትኩረት ያደረገው ወጣት አንደኛው ስራ ላይ ትኩረት ያደረገው ሰው ምን አረገ? መታ ማለት ነው። ስለዚህ ይሄንን በአጭር ምሳሌ ልንገራችሁ። እኛ አሁን ላይ በኦንላይን እንኳን ብዙ ስራዎች ይሰራሉ አይደለ? በኦንላይን ቤታችን ቁጭ ብለን ልንሰራቸው የምንችላቸው በሶሻል ሚዲያ፣ በዩቲዩብ ላይ፣ በቲክታክ ላይ ኮንቴንቶችን በመስራት ከዛም በኋላ ደግሞ ትሬዲንግም አለ አይደለ? ብዙ ስኪሎች አሉ። ትሬደር መሆን ትችላላችሁ። ቪዲዮ ኤዲተር አለ፣ ግራፊክ ዲዛይኒንግ አለ፣ ኢቭን ሶሻል ሚዲያ ማኔጅ ማድረግ አለ። ብዙ ስራዎች አሉ አት ታይም ማለት ነው። እናንተ ግን መጀመሪያ ወደዚህ አይነት ስራው ስንገባ ትኩረት ማድረግ ያለብን ምንድነው? አንደኛውን ነገር ነው መምረጥና መስራት ያለብን እዛ ነገር ላይ ምን እስከምናደርግበት ድረስ፣ ውጤት እስከምናመጣበት ድረስ አይደለ? ውጤት እስከምናመጣበት ድረስ። የኔን ምሳሌ ልንገራችሁ። እኔ ዩቲዩብ ከጀመርኩ ኦልሞስት አሁን ወደ 5 ዓመት ሆኖኛል። ስለዚህ ዩቲዩብ ከጀመርኩ ጀምሮ ዩቲዩብ ነው እየሰራሁ የቀጠልኩት። ቲክታክ ላይ ኢቭን በቅርቡ ነው መስራት የጀመርኩት። ፎከሴ የነበረው ምን ላይ ነው? ዩቲዩብ ላይ ነው። ግን ከዩቲዩቡ ጎን ለጎን ግን ቪዲዮ ኤዲቲንግ ዩቲዩብ ለመስራት ስትፈልጉ ቪዲዮ ኤዲቲንግ ትማራላችሁ። ግራፊክ ዲዛይነር ትሆናላችሁ። የራሳችሁን ተምኔል ለመስራት ፖስት ለማድረግ ስትፈልጉ በዛው ግራፊክ ዲዛይን ትማራላችሁ። ቪዲዮ ኤዲቲንግ አለው። ስክሪፕት ደግሞ ትጽፋላችሁ ለቪዲዮአችሁ። ባትጽፉም ስለምትሰሩ ቪዲዮ ታስባላችሁ። ጎን ለጎን ምን እየሆናችሁ ነው? ስክሪፕት ራይተር ናችሁ። ዩቲዩብ ላይ ስትሰሩ ኮንቴንት ብዙ ስኪሎችን በአንድ ጊዜ ነው የምትይዙት። ስለዚህ ኦፍ ኮርስ ሌሎች ነገሮች ላይ ልሞክር እችላለሁ፣ ግን በዋና ትኩረቴ ግን ዩቲዩብ ላይ ኮንቴንት መስራት ነው። ኮንቴንት እሰራለሁ፣ ራሴን በስኪል ማሳደግ ነው። ኦፍ ኮርስ አሁንም ሰክሰስፉል ነኝ ብዬ አላስብም፣ ግን በሆነ መንገድ መስመር እየያዛልኝ ነው ነገሮች። ምን ስላደረኩ? ትኩረት አድርጌ በቃ ዩቲዩብ ላይ ኮንቴንት መስራት ስለጀመርኩ። ትሬዲንግ ልስራ ብዬ በጎን ብሄድ ኦር ደግሞ ሌላ ደግሞ ሶሻል ሚዲያ ደግሞ ማኔጅ ላድርግ የሌሎችን ሰዎች ሶሻል ሚዲያ ላሳድግ ብዬ ደግሞ ሌላ ስራ ብገባ ያም ራሱ ዲስትራክሽን ነው የሚሆነው። ምናልባት በዚህኛው ላልቀጥልበት እችላለሁ። ስለዚህ እናንተም ጀስት መጀመሪያ በሆነ ነገር ላይ ውጤታማ ለመሆን ስትፈልጉ መልቲታስኪንግን አቮይድ ማድረግ አለባችሁ። በአንድ ጊዜ 2-3 ስራዎችን መሞከር፣ 3-4 ነገሮችን በአንድ ጊዜ መሞከር። አንድ ጊዜ ቪዲዮ ኤዲተር ለመሆን ትፈልጋላችሁ። ከዛም በኋላ ደግሞ ዩቲዩብ ላይ ደግሞ ቪዲዮ መስራት ትፈልጋላችሁ። በዚህ በኩል ደግሞ ትሬዲንግ መማር ትፈልጋላችሁ። አይምሮአችን ፎከስ ካላደረግን አንድ ነገር ላይ ውጤት ቶሎ አናመጣበትም። ስለዚህ በተቻለ መጠን በመጀመሪያ ላይ በተለይ በሶሻል ሚዲያ ላይ ስራ ልትሰሩ ስትፈልጉ አንደኛውን ነገር ምረጡ። ዩቲዩብ ላይ ኮንቴንት መስራት ከፈለጋችሁ ሙሉ ትኩረታችሁ ዩቲዩብ ላይ ኮንቴንት መስራት፣ ቪዲዮ እየሰሩ ራሳችሁን ማስተማር፣ ሌሎችን ማስተማር። ኢንተርቴይን ማድረግ ከሆነ ጀስት ያ ነው። አንድ ነገር ላይ ፎከስ አድርጉ። ቪዲዮ ኤዲቲንግን መማር የምትፈልጉ ከሆነ ቪዲዮ ኤዲቲንግን ተማሩ መጀመሪያ ላይ። ከዛም በኋላ ወደ ዩቲዩብ ቪዲዮ መስራት መጀመር ትችላላችሁ። ኦፍ ኮርስ አሁን ላይ የመጀመሪያው ሶሻል ሚዲያ ላይ ለመስራት የሚፈልግ ሰው ቪዲዮ ኤዲቲንግ ነው መማር አለበት ብዬ ማስበው ነው። ቪዲዮ ኤዲቲንግ ትማራላችሁ። ከዛም በኋላ የራሳችሁን ሶሻል ሚዲያ ዩቲዩብ ላይ፣ ቲክታክ ላይ፣ የተለያዩ ሶሻል ሚዲያዎች ላይ ቪዲዮ መስራት፣ ኮንቴንት መስራት ትጀምራላችሁ። ከዛ ስሩ ታይም ያ ነገር ፍሬ ያፈራላችሁ፣ ውጤት ያመጣላችሁ ሲመጣ ወደ ሌላ ነገር መግባት ትችላላችሁ። ግን መጀመሪያ የትኛውን ስኬታማ አድርጋችሁ ይሄኛውን የገባችሁበትን ልክ እንደዚህኛው አሮ ማለት ነው አለመ በሶስተኛው ግን ውጤታማ አደረገው። ይሄኛው ግን ሶስቱንም ሰዓታቸው አንዱን ላይም ውጤታማ ሳይሆን የቀረው። ስለዚህ ኢቭን ፎከሳችን እንኳን አንድ ነገር ላይ ሲሆንና የተለያየ ቦታ ላይ ሲሆን እኩል ውጤት አናመጣበትም አይደለ? ልክ እንደዛ ማለት ነው። ስለዚህኛም
ትኩረት ማድረግ ያለብን። በተለይ ወጣቶች ከሆናችሁ አሁን ላይ በተለያዩ ቪዲዮዎች ዩቲዩብ ላይ ብዙ ቪዲዮዎች ይለቀቃሉ። በዚህ ሰርቼ ይሄን ያህል ገንዘብ አገኘው፣ ትሬዲንግ ላይ ይሄን ያህል ሚሊዮነር ሆንኩ በትንሽ ጊዜ፣ ዩቲዩብ ላይ ደግሞ ኮንቴንት እየሰራው እንደዚህ፣ ቲክታክ ላይ እንደዚህ፣ ሶሻል ሚዲያ ደግሞ ጀስት ብዙ ነገሮች አሉ። እናንተ ተረጋጉና ቁጭ በሉና እኔ አሁን ላይ ያለኝ ስኪል ልሰራበት የምችለው እውቀቴ በምን ላይ ነው ጎበዝ የሆንኩት? መጀመሪያ እሱን ነው የምትጠይቁት። በምን ላይ ነኝ ጎበዝ እኔ? በዛ ነገር ላይ ጎበዝ በሆናችሁበት ነገር ላይ ትማራላችሁ፣ ራሳችሁን ታስተምራላችሁ። ኦር ደግሞ በሆነ ነገር እውቀት ካላችሁ በቃ እኔ እውቀቴ ይሄ ነው ዩቲዩብ ላይ ኮንቴንት እሰራለሁ ብላችሁ ትኩረታችሁን ዩቲዩብ ላይ ብቻ ትመርጣላችሁ። በሌላ ነገር ደግሞ ትሬዲንግ ላይ ደግሞ እውቀት አለኝ በዚህ ላይ እሰራለሁ ካላችሁ ደግሞ ወደ ትሬዲንግ ትገባላችሁ። በተለያዩ ሶሻል ሚዲያዎች ላይ ማኔጅ ማድረግ ብዙ ነገሮች አሉ። እነዛ ነገሮችን መጀመሪያ እናንተ ባላችሁ እውቀት መሰረት ፓሽኔት በሆናችሁበት ነገር ኦፍ ኮርስ ፓሽን ብቻ ውጤት አይመጣም፣ ግን ጎበዝ በሆናችሁበት ነገር ላይ ተመርኩዛችሁ አንደኛውን ነገር መምረጥ፣ ከዛ ያንን ውጤት እስክታመጡበት ድረስ በዛ ነገር ላይ እስቲክ አድርጋችሁ ልክ እንደዚህኛው ልጅ አሮዋ ያሰባችሁትን ነገር እስክትመቱ ድረስ እዛ ነገር ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ምክንያቱም ብዙ ጊዜ ዲስትራክሽን፣ ብዙ ነገሮች ላይ አት ታይም ትኩረት ማድረግ አንደኛ ትኩረታችንንም ይቀንሰዋል፣ አንድ ነገር አድምተንም እንዳንሰራ ያደርገናል ማለት ነው። ብዙ አላወራባችሁ፣ ጀስት ፎከስ አድርጉ። አንድ ነገር ምረጡና ፎከስ አድርጋችሁ እዛ ነገር ላይ ስሩ። አይ ቲንክ ይሄኛው የሶስተኛው ቪዲዮ ትልቁ የሆነ መልእክት ነው ማለት ነው። አሁን ደግሞ ወደ አራተኛው ቪዲዮ እንሸጋገራለን። አራተኛው ቪዲዮውን ከፍቼ ላሳያችሁ። እንደምታዩት ፐርፌክሽን እና ኮንሲስታንሲ ይላል። ፐርፌክሽን ምንድነው? አንድ ነገር ፐርፌክት እስኪሆን ድረስ መጠበቅ፣ አሪፍ የሆነ ነገር ወይም ደግሞ ምቹ የሆነ ሁኔታ እስኪስተካከለልን ድረስ መጠበቅ ማለት ነው። ኮንሲስታንሲ ደግሞ ባለን ነገር ጀምረን ውጤታማ እስክንሆን መቀጠል አይደለ? ቁርጠኝነት የምንለው ነው አይደለ? በዚህ ቪዲዮ በዚህ ኮንቴክስት መሰረት መተላለፍ የፈለገው መልእክት ምንድነው? አንድ ነገሮች እስኪመቻቹለት ድረስ ይሄኛው እየጠበቀ ነበር ስትሬት እስኪሆንለት። እንደምታዩት መሰላሎቹ ስትሬት ሆነውለት እላይ ድረስ ነው መውጣት የፈለገው። ይሄኛው ደግሞ ጀስት ኮንሲስታንት ነው። በቃ እየጣለ መሰላሎቹን እያደረገ እየወጣ ነው። ፐርፌክት መሆኑን አይደለም እየጠበቀ ያለው፣ ግን መውጣቱን ነው። ኮንሲስታንት ሆኖ ወደ ላይ መውጣቱን ነው የቀጠለው። ስለዚህ ይሄኛው ግን ፐርፌክት እስኪሆንለት የተመቻቸ ነገር እስኪመቻችለት ድረስ እየጠበቀ ነው ስትሬት እስኪሆን። ስለዚህ ይሄንን በእኛ ኮንቴክስት እናምጣው። ፐርፌክሽኒስት የሆነ ሰው አለ፣ ባለው ነገር ደግሞ የሚጀምር ሰው አለ። በእኔ ኤግዛምፕል ልስጣችሁ። በቀላሉ ዩቲዩብ ሲጀምር ባለኝ ነገር ነው የጀመርኩት። ብዙዎቻችን በተለይ አሁን ላይም ያለው ሰው ዩቲዩብ ላይ፣ ቲክታክ ላይ፣ ሶሻል ሚዲያ ላይ ቪዲዮ መስራት ሲፈልግ ምን ይጠብቃል? ፐርፌክት የሆነ አሪፍ የሆነ ስልክ እስኪኖረው ድረስ፣ አሪፍ የሆነ ማይክም ሊሆን ይችላል፣ ካሜራ፣ ቤቱም ሴታፑ አሪፍ እስኪሆነ ድረስ የሚጠብቅ ሰው አለ። ያ ምንድን ነው? ሁሉም ነገር ተመቻችቶለት መጠበቅ ማለት ነው። ይሄ በአንድ ምሳሌ ነው የሰጧችሁ። በተለያየ ነገር ራሳችሁ መጠየቅ ትችላላችሁ። ስለዚህ እኔ ፐርፌክት የሆነ ነገር እስኪኖረኝ ድረስ አልጠበቅኩም። በነበረኝ በስልኬ ስክሪን ሪከርድ እያደረግኩ ከዛም በኋላ ደግሞ ቀስ ብዬ ደግሞ በኮምፒውተር መስራት ጀመርኩ። ኢቭን በስልኬ ማይክ ነው ሪከርድ ሳረግ የነበረው። ከዛም በኋላ ነው ስሩ ታይም ማይክ እየገዛው ኮምፒውተር፣ ከዛ ደግሞ ሪንግ ላይት እያደገ መጣ። ኢምፕሩቭመንት እያደረግኩ ራሴ ላይ ውጤቱን እያየው፣ ዩቲዩብም ደግሞ ጥሩ ውጤት እያመጣ ሲሄድ ራሴ ላይ እያሳደግኩ የሚያስፈልገኝ ነገር እያሟላው መጣው። ግን የጀመርኩት በምንድነው? ባለኝ ነገር ነው የጀመርኩት። ስልክ ነበረኝ፣ በቃ በስልኬ ሪከርድ እያደረግኩ ስክሪን ሪከርድ እያደረግኩ በስልኬ ማይክ ይጠቀምኩ፣ ባለኝ በስልኳ በምትቀርጸው ኢቭን ፌስለስ ነበር ስጀምርም፣ በድምጽ ብቻ ነበር የምሰራው። እንደዛ እያደረኩ ነው የጀመርኩት። ምን አልጠበቅኩም። ፐርፌክት ሆኖ ኢንቫይሮንመንቱ እስኪመቻችልኝ ድረስ አልጠበቅኩም። ብጠብቅ ኖሮ ስቲል አሁንም እዚህ ላታዩኝ ትችላላችሁ፣ የጠበቅኩ ሊሆን ይችላለሁ። ይሄንንም በእናንተ ህይወት ውስጥ ውሰዱትና አሁን ላይ የሆነ ነገር መስራት የፈለጋችሁት ነገር አለ፣ ግን ብዙ ነገሮች እስኪመቻቹላችሁ ድረስ እየጠበቃችሁ ልትሆኑ ትችላላችሁ። ልክ እዚህ ጋር እንዳለው ሰው ስትሬት ሆኖለት መሰላሉ እስኪመቻችለት ድረስ እየጠበቀ እንዳለው ሰው ማለት ነው። ስለዚህ መጀመር ነው ዋናው። ኮንሲስታንት ሆናችሁ መስራት። በእኛ ኤግዛምፕል መሰረት ዩቲዩብ ላይ ሶሻል ሚዲያ ላይ ቪዲዮ እየሰራችሁ ሌሎችን ማስተማር እናንተ መጠቀም የምትፈልጉ ከሆነ ባላችሁ ነገር ጀምሩ። ባላችሁ ስልክ በቃ ስልካችሁ ላይ ባላችሁ ማይክ አለው ስልኩ አይደለ፣ ካሜራ አለው። ኢቭን ፌስለስም ደግሞ ከሆነ ስክሪን ሪከርድ ያደረጋችሁ ማይኩ የስልኩ ማይክ ተጠቅማችሁ ቪዲዮ መስራት ትችላላችሁ አሁን ባላችሁ ነገር። ከዛም በኋላ
ባላችሁ የጀመራችሁት ነገር ውጤት እያመጣ እናንተም ያሳደጋችሁ ትሄዳላችሁ። ስሩ ታይም ደግሞ እየተማራችሁበት ትሄዳላችሁ። ካለ መጀመር ይሻላል አይደል? ሰው ይሄንን እኔ በየወሰድኩት ምንድነው መጀመርና ለመጀመር ነው በቃ። ይሄኛው ልጅ ኮንሲስታንት ሆኖ ፐርፌክት እስኪሆንለት መጀመር ነው የፈለገው፣ መውጣት ነው የፈለገው፣ አልወጣም። ይሄው እዚህ ጋር ነው ያለው፣ ሶስተኛው ላይ ነው ያለው። ይሄኛው ግን ምንድነው እያስተካከለ ያለውን ነገር አሁን እኔ በነገርኳችሁ ምሳሌ መሰረት ባለኝ ነገር እየሰራው ነው የቀጠልኩት። ከዛም በኋላ እያደገ ሄደ ማለት ነው። አሁን ላይ እያደገ ሄደ። እንደምታዩኝ የተሻለ ከነበርኩበት የተሻልኩ ሆኛለሁ አሁን። ወደፊቱን ደግሞ ፈጣሪ ያውቃል አይደለ? ጀስት ግን መጀመሬ ግን ውጤት አምጥቶልኛል። እናንተም አሁን ባላችሁ ነገር ጀምሩ። እጃችሁ ላይ ያለው ነገር ምንድነው? ስልክ አላችሁ? ኢንተርኔት አላችሁ? ምን አላችሁ? እጃችሁ ላይ ዕውቀት አላችሁ? በምን ነገር ላይ ነው ጎበዝ የሆናችሁት? ፊልዳችሁ ምንድነው? በዛ ፊልድ ላይ የማያውቁ ሰዎችን ማስተማር ትችላላችሁ። እናንተ እጃችሁ ላይ ባለው ስልክ፣ እጃችሁ ላይ ባለው ኢንተርኔት ኮኔክሽን ከዛ እያሳደጋችሁ ትመጣላችሁ። ስለዚህ ጀስት ስታርት፣ ጀምሩ። ፐርፌክት እስክትሆኑ አትጠብቁ። ዕውቀታችሁም ያደገ መሄደው በታይም ነው፣ ስትጀምሩት ነው፣ ስትሰሩበት ነው እንጂ ሁሉም ነገር ምቹ ሆኖለት ጀምሮ ስኬታማ የሆነ ሰው የለም። ባለው ነገር ነው ጀምሮ ከዛ ውጤታማ የሆነው። ስለዚህ እናንተም ባላችሁ ነገር ጀምሩ። ጊዜው በራሱ ስሩ ታይም እየሄዳችሁ ትማሩታላችሁ፣ ታሻሽሉታላችሁ። ይሄ በጣም ጥልቅ የሆነ ዲፕ የሆነ መልእክት ነው ያለው በ10 ሰከንድ ማለት ነው። በ10 ሰከንድ እኔ የለፈለፍኩትን አላቅም፣ 5 ደቂቃ ለለፍልፍ፣ ግን በ10 ሰከንድ ትልቅ ሜሴጅ ማስተላለፍ ይቻላል አይደል? እናንተ አትረዱትም ብዬ ሳይሆን ጀስት እኔም ካለኝ አንደርስታንዲንግ ልንገራችሁ ብዬ ነው። የመጨረሻው ደግሞ ስሞል አክሽን፣ ስለ ስሞል አክሽን ነው። ይህንን ደግሞ እንየው፣ ተመልከቱት። በጣም ኢንተረስቲንግ የሆነ ነው። ከሌሎች ቪዲዮዎች እንዲያውም ይሄ ረዘም ይላል አይደል? አይታችሁታል ብዬ አስባለሁ። አይ ቲንክ ተረዱታላችሁ። ያን ያህል የሚከብድ ነገር አይደለም። ምንድነው ያደረገው? አንደኛው እዚች ጋር ምን አደረገኘ? ዘር አገኘ አይደለ? ዘሯን አገኘ። ድምፁን ኦፍ ላድርገው። ዘሯን አገኘ። ከዛ እነዚህ ትተዋት ሲያልፉ እሱ ዘሯን አነሳትና ምን አደረጋት? ተከላት፣ መሬት ውስጥ ከተታት፣ ውሃ ጠጣት። ስሩ ታይም እያደገች መጣች አይደለ? ስሩ ታይም እያደገች መጣች። እነሱ ስቲል አሁንም እየሳቁበት ምናምን ነው የሚሄዱት፣ እየሳቁበት ምናምን ነገር ምንድነው ስራ የሚፈታው ምናምን እያሉ ሊሆን ይችላል። ከዛ ግን ያ ዛፍ መጨረሻ ላይ አደገ፣ ፍሬ አፈራ። እነዚህ ከዛ ሲስቁበት የነበሩት እዚህ ጋር ደከማቸው። በቃ ደከማቸው። ምን አደረጉ? መጀመሪያ ተጠለሉባት። ከዛም በኋላ ያ የተከለውን ዛፍ ፍሬ መብላት ጀመሩ። መጨረሻ ላይ ምን አደረጉት? አመሰገኑት ማለት ነው። በቃ ሜሴጁ ይሄ ነው፣ ባጭሩ ሜሴጁ ይሄ ነው። ይሄንን በእኛ ኮንቴክስት እንውሰደው። ምንድነው የሚለው እዚህ ጋር? your small action can save someone's life። ስለዚህ አክቹዋሊ እኛ አሁን ቀላል ነገር ነው ወይም ደግሞ ብለን የምንሰራት ነገር የሆነ ሰውን ህይወት ታድናለች ወር ሴቭ ታደርጋለች ማለት ነው። ስለዚህ በእኛ ኮንቴክስት እንውሰደው። በቃ ጀስት የኔን ምሳሌ ነው አሁን ልነግራችሁ የምችለው፣ ምክንያቱም ምን ያለፍኩበትን ነገር ማለት ነው። እኔ ይሄንን ዩቲዩብ ቻናል ስጀምር ኦፍ ኮርስ ዕውቀት ለማግኘት ነው፣ ራስ ያለኝን ዕውቀት ሼር ለማግኘት ነው። ከዛ አፍተር ኦል ደግሞ ያው ዩቲዩብ ላይ ገንዘብ ለመስራት ነው አይደለ? ይታወቃል። ይሄ ኦብቪየስ ነው። ስሩ ፕሮሰስ ግን ብዙ የሚጠቅሙ ቪዲዮዎችን እየሰራው ነው ያለፍኩት። ብዙ ሰዎችም የኔን ቪዲዮ አይተው ስቲል አሁን ላይም የሚጽፉልኝ አሉ። በእኔ ቪዲዮ ተነሳስተው ጀምረው ዩቲዩብ ላይ ስኬታማ የሆኑ ሞኔታይዝ ያደረጉ ቻናል ገንዘብ መስራት የጀመሩ፣ ኢትዮ ኮደርስ ላይም እንደዛው እኔ በሰራሁት ቪዲዮ እድል አግኝተው ኮዲንግ ተምረው ጥሩ ፕሮግራመር የሆኑ ብዙ ሰዎች አሉ። ማስታወሰው ነው የምነግራችሁ እና እኔ ወደዚህ ጆርኒ ስገባ ኦፍ ኮርስ እኔ መጠቀም ፈልጌ ነው የገባሁት። ግን ስሩ ታይም ግን ሰዎችንም እየጠቀምኩ ነው ያለፍኩት። ልክ እንደዚህ አንድን ነገር ስትጀምሩት ቀላል ሊሆን ይችላል። ኦር ደግሞ በቀላል ኤግዛምፕል እናንተ ዩቲዩብ ቻናል ስትጀምሩ፣ ሶሻል ሚዲያ ላይ መስራት ስትጀምሩ በዙሪያችሁ ያሉ ሰዎች ልክ እዚህ ጋር እንዳሉት ሊስቁባችሁ ይችላሉ። ምንድነው ጊዜውን የሚያጠፋው ምናምን ሊሏችሁ ይችላሉ። ምክንያቱም ውጤቱን ስላላዩት ማለት ነው። ውጤቱን ስላላዩት እየሳቁባችሁ ሊያልፉ ይችላሉ። ግን እናንተ ምን አድርጉ?
መስራታችሁን ቀጥሉ። ምክንያቱም አሁን እናንተ የምትሰሩት ነገር አታውቁትም ወደፊት ምን አይነት የትኛውን ሰው ሊያስተምር እንደሚችል ማለት ነው። ስለዚህ መስራታችሁን ቀጥሉ። ጀስት አታቁሙ። ከዛም በኋላ ይኸው እዚህ ጋር እየሳቁበት ሄዱ። ፋይናሊ እነዛ የሳቁባችሁ ሰዎች ኦር ደግሞ በእኛ ኤግዛምፕል መሰረት ምንድነው የሚሰራው እያሉ ሶሻል ሚዲያ ላይ ስትሰሩ ሲስቁባችሁ የነበሩ ጓደኞቻችሁ ኦር ቤተሰቦቻችሁ ሊሆኑ ይችላሉ። መጨረሻ ላይ ያ ነገር ፍሬ ሲያፈራ የሚጠቀሙት እነሱ ራሳቸው ሊሆኑ ይችላሉ። ልክ አሁን እኔ እንዳልኳችሁ በቃ የኔን ቪዲዮ አይቶ ሰው ትንሽ ነገር ኢቭን አመለካከቱ ላይ እንኳን ትንሽ ሼፕ ካደረገ ካስተካከለ ለኔ ያ ትልቅ ውጤት ነው አይደለ? ልክ አሁን የኔን ቪዲዮም አይታችሁ የሆነ ነገር እንደምትወስዱ ተስፋ አደርጋለሁ። ልክ እንደዛ ማለት ነው። ስለዚህ እኔ ይሄንን ቻናል ስጀምረው እኔ ልጠቀምበት ሌላውንም ልጠቅምበት ነው የጀመርኩት። ስሩ ፕሮሰስ ግን እኔ የሰራሁት እያንዳንዷ ነገር የሌላ ሰው ህይወት ላይ ተጽዕኖ እንደምታመጣ እና ያንድን ሰው አመለካከት ልትቀየር እንደምትችል ማሰብ አለብን። በተለይ ይሄንን በደንብ አጽንኦት ሰጥቼ ነግራችሁን ፈልገው አሁን ላይ የሶሻል ሚዲያ ዘመን ስለሆነ እያንዳንዷ ሶሻል ሚዲያ ላይ የምንሰራት ነገር አንድን ሰው ወይ የመስበር ኦር ደግሞ የማንሳት የማሳደግ ተጽዕኖ አለው። በተለይ የምትለቋቸውን እያንዳንዱ ነገሮች ሶሻል ሚዲያ ላይ ወጣቶች ልትጠነቀቁ ይገባል። ምክንያቱም የእናንተን ቪዲዮ አይተው ወደ ገደል የሚገቡ ሰዎች ይኖራሉ ኦር ደግሞ የሚማሩበት የሚጠቀሙበት ሰዎች ይኖራሉ። ስለዚህ ትኩረት ልታረጉ ያስፈልጋል አይደል? ተጽዕኖ መፍጠር ማለት ምን ማለት ነው? ኢንፍሉዌንሰር ስትሆኑ ኦፍ ኮርስ ፖፑላር መሆንና ኢንፍሉዌንሰር መሆን ይለያያል አይደል? ስለዚህ እውቅና ማግኘት አንድ ነገር ነው፣ ግን ደግሞ እኛ የምንሰራው እያንዳንዱ ነገር ደግሞ ሰዎች ላይ ተጽዕኖ ሲፈጥር ደግሞ ኢንፍሉዌንሰር እንባላለን አይደል? ስለዚህ እናንተ የትኛውን ነው መሆን የምትፈልጉት? መታወቅ ነው የምትፈልጉት? ጀስት እየደነሳችሁ ወር ደግሞ የሆነ ሪያክሽን ነገር እየሰራችሁ መታወቅ አንድ ነገር ነው፣ ግን ደግሞ አክቹአሊ እናንተ የምትሰሩት ነገር የሌላውን ሰው ህይወት የሚለውጥ የሚያሻሽል ነገር ደግሞ ከሆነ ምንድናችሁ? እናንተ ኢንፍሉዌንሰር ናችሁ ማለት ነው። እናንተ የምትሰሩት እያንዳንዷ ነገር የሆነ ሰውን ህይወት ምን ታደርጋለች? ትለውጣለች፣ ታሻሽላለች። ሶ የትኛውን ነገር ነው መሆነው ብላችሁ ካሁኑ ኢቭን ሶሻል ሚዲያ ላይ መስራት ስታስቡ መጀመሪያ ላይ መታወቅ ነው የምፈልገው ኦር ደግሞ እኔ የሰራሁት ነገር ሌሎች ሰዎች ላይ ሄዶ ተጽዕኖ እንዲፈጥር አመለካከታቸውን፣ አስተሳሰባቸውን እንዲቀይር ነው የምፈልገው ብላችሁ ከመጀመሪያው ማሰብ አለባችሁ። ስለዚህ መታወቅና በሙዚቃም በምንም ሪያክሽን ነገር እየሰሩ መታወቅና ትክክለኛ የሰውን ህይወት የሚቀይር ነገር እየሰሩ መታወቅ በጣም የተለያዩ ነገሮች ናቸው። ስለዚህ ጀስት አሁን ወደዚህ ኮንቴክስት የገባሁት ምንድነው ይሄኛው የሰራው አክሽን ያደረገው ነገር መልካም ነገር ስላደረገ ምን አደረጋለ? ሌሎቹ ጠቀመ፣ ሌሎቹ ፍሬውን በልተው ተጠቀሙበት ማለት ነው። ስለዚህ እኛም እያንዳንዱ በሶሻል ሚዲያ ላይ የምንሰራት ነገር ሌላውን ሰው የሚሰብር ወደ ገደል የሚከት መሆን የለበትም። በቻልነው አቅም እኛ ያወቅነው ነገር ሌሎች አውቀው እንዲጠቀሙበት ለማድረግ መጣር አለብን ብዬ ነው የማስበው። አይ ቲንክ እኔ ሊዮ ፋሚሊ ላይ አብዛኛው ነገሮች ኤዱኬሽናል ናቸው 90%። አንዳንድ የፋሚሊ ኢንተርቴይንመንት ምናምን ሊኖር ይችላል፣ ግን አብዛኛው ነገር ግን አስተማሪ ነገር ነው ብዬ ነው ቪዲዮዎችን የምሰራው። እናንተም ደግሞ ምናልባት አላውቅም የኔን ቪዲዮ አይታችሁ የተጠቀማችሁ ደግሞ ካላችሁ ኮሜንት ላይ ትጽፉልኛላችሁ። አይ ቲንክ ለኔም ብርታት እንዲሆነ ማለት ነው። ሶ በተቻለ መጠን እናንተም ለወደፊት ለምትሰሩ ኮንቴንት አሁን ላይ ያለነው የአርቲፊሻል ኢንተለጀንስ የዲጂታል ዘመን ላይ ስለሆንን ሁላችንም ወደ ሶሻል ሚዲያው ላይ ብንገባ የተመከረ ነው። በቃ ፕሮዳክታችንን፣ ያለንን ምርት፣ ዕውቀታችንን፣ ሁሉ ነገራችንን ሶሻል ሚዲያ ላይ ያወጣን ሌሎች እንዲማሩበት እንዲያውቁበት አፍተር ኦል ደግሞ እኛም እንድንጠቀምበት ነው መስራት ያለብን ብዬ የማስበው። ስለዚህ ያን ነገር ለማድረግ ግን ከመጀመሪያው ስንመርጥ የምንመርጠውን ፓዝ መምረጥ አለብን። ሌሎቹን የሚያስተምር የሚጎዳ ሳይሆን የሚያስተምር የሚያንጽ የተሻለ ነገር እንዲሰሩ የሚያደርግ ኮንቴንቶችን መስራት አለብን ብዬ ነው የማስበው። ስለዚህ ልክ እዚህ ጋር እንዳለው አሁን የምትሰሩት የእናንተ ቪዲዮ የሆነ ሰዎችን ላበረታታችሁ ሊስቁባችሁ ይችላል፣ ግን ፋይናሊ ፍሬ አፍርቶ ልክ እንደዚህ እነዛን ሰዎች የሚጠቅም አይነት ኮንቴንቶችን መስራት ያስፈልጋል። ስለዚህ ዛሬ ጀምሮ የምታረጓት እያንዳንዷ ነገር የሆነ ሰው ላይ ኢምፓክት እንደምታመጣ ማወቅ አለባችሁ ማለት ነው። ማወቅ አለባችሁ እና ጀስት ስሞል አክሽን ዛሬ የምታረጓት እያንዳንዷ ነገር ለወደፊት ሌላውን ሰው የሚጠቅም የሚያሳድግ አይምሮን የሚያሳድግ የሚያሰፋ መሆን አለበት ብዬ ነው የማስበው። አይ ቲንክ በጣም ቪዲዮ ረዝሟል እና እነዚህ 5 ቪዲዮዎች አይ ዶንት ኖ እንዴት እንደተረዳችሁት እኔ የተረዳሁበትን መንገድ ነው የነገርኳችሁ። እናንተም ደግሞ ያላችሁን አንደርስታንዲንግ ይህን ቪዲዮ እስከዚህ ሰዓት አይ ቲንክ ትግስት ኖራችሁ ለመማር የፈለጋችሁ ሰዎች በእርግጠኝነት እስከዚህ ሰዓት እንዳላችሁ ተስፋ አደርጋለሁ። እናንተ ደግሞ ካላችሁ ኮሜንት ላይ
ከነዚህ ከአምስቱ የትኛው ነው ጥልቅ የሆነ መልእክት የሰጣችሁ ጥልቅ የሆነ ትምህርት የሰጣችሁ የትኛው ነው? እንዲሁም ደግሞ ካሁን ጀምሮ የትኛው ነው ተግባራዊ የምታደርጉት የሚለውን በጥያቄ መልክ አቅርቤላችኋለሁ። ኮሜንት ሴክሽን ላይ ከነዚህ ከአምስቶቹ የትኛው በደንብ እንዳስተማራችሁና ካሁን ጀምሮ የትኛውን ተግባራዊ እንደምታደርጉት ኮሜንት ላይ ጻፉልኝ። እኔም እያንዳንዱን እያየው አበረታታችኋለሁ ማለት ነው። ስለዚህ ጀስት ስታርት። ፋይናሊ የምነግራችሁ ነገር ጀምሩ። ባላችሁ ነገር ጀምሩ። ፐርፌክት እስኪሆን ያላችሁ ነገር ሁሉም ነገር እስኪስተካከል ድረስ አትጠብቁ፣ ጀምሩ። ስትጀምሩ ደግሞ ምን አድርጉ? ኢንቫይሮንመንታችሁን ቼክ አድርጉ። ኢንቫይሮንመንታችሁን ቼክ አድርጉ። ማነው አብሮኝ ያለው? የምሰራበት ኢንቫይሮንመንት ምን ይመስላል? ስለዚህ ስትጀምሩ በሶሻል ሚዲያ ላይ ስራ ከጀመራችሁ በተቻለ መጠን እዛ ዙሪያ ላይ ካሉ ሰዎች ጋር ፍሬንድ ሁኑ። ኢንቫይሮንመንታችሁን አስተካክሉ። ስለዚህ ጀመራችሁ፣ ፐርፌክሽኒስትን አልጠበቃችሁም። ኢንቫይሮንመንታችሁ ምን አድርጋችኋል? መርጣችኋል። ከዛም በኋላ ደግሞ ኮምፎርት ዞናችሁን አውጥታችሁ ነው። ኮምፎርት ዞን ማለት አሁን ላይ ከጀመራችሁ ያላችሁትን ታይም እና ኤነርጂያችሁ ሙሉ ለሙሉ ኢንቨስት የምታደርጉት እዛ የጀመራችሁት ስራ ላይ ነው ማለት ነው። እዛ የጀመራችሁት ስራ ላይ ነው። ስለዚህ ኮምፎርት ዞናችሁን አልመረጣችሁም። ፔኑን የመረጣችሁት፣ ስራውን የመረጣችሁ። ከዛም በኋላ ደግሞ ምን ታደርጋላችሁ? ፎከስ ኦን ዋን ቲንግ። ስለዚህ የምትመርጡትንም ከመረጣችሁ በኋላ አንድ ነገር ላይ ነው መርጣችሁ የምትሰሩት። ዩቲዩብ ላይ ከሆነ ኦር ትሬዲንግ ላይ ከሆነ ኦር ቲክቶክ ላይ ከሆነ የምትሰሩትን ዘርፍ አንዱን መረጡ። 3-4 ነገሮችን አትስሩ አት ታይም። ከዛም በኋላ ግን ስሞል አክሽኖችን በየጊዜው አድርጉ። ስሞል አክሽኖችን ማለት በየጊዜው እናንተ የሚጠቅምን ሌሎችን የሚያስተምር የሚያንጽ ነገር ስሩ። ፋይናሊ ያሁላ ተጠራቅሞ ልክ እዚህ ጋር እንዳያችሁት እንደ ዛፉ ፍሬ ያፈራል ማለት ነው። ፍሬ ያፈራል። አይ ዶንት ኖ ከተገናኘላችሁ ተገናኝቶላችኋል ብዬ አስባለሁ። ከተገናኘላችሁ ይሄ የዚህ ቪዲዮ ትልቁ መልእክት ነው። አይ ዶንት ኖ አጭር ቪዲዮ ለመስራት አስቤ ነበር፣ ግን አንዛዝቼው ሊሆን ይችላል። በደንብ ያቀረብኩላችሁ ከተረዳችሁት ቅድም የጠየቋችሁን ጥያቄ ኮሜንት ላይ መልሱልኝ። ጀስት የሚማር ሰው ቪዲዮውን እስከዚህ ሰዓት ድረስ ይመለከተዋል ብዬ አስባለሁ። ስለዚህ ጀስት አዳምጡትና ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ኦፍ ኮርስ ሌቶኛለሁ፣ ግን ላይክ አድርጉ፣ ሰብስክራይብ አድርጉ። ከዚህም በኋላ ጠቃሚ ኮንቴንቶችን አስተማሪ ኮንቴንቶችን ይዤላችሁ እመጣለሁ። በመጨረሻው ደግሞ አንድ ቪዲዮ ሪኮሜንድ ላድርጋችሁ። በዩቲዩብ ላይ አንድ የዩቲዩብ ቻናል አለኝ ሊዮ ቼንጅ የሚባል። እሱን ከስክራች ጀምሬ አሁን ላይ ወደ 15000 ሰብስክራይበር ደርሷል። ስለዚህ እሱን ስቴፕ ባይ ስቴፕ እንዴት እንደሚሰራ ያሳየውበት ፉል ኮርስ የሆነ ቪዲዮ እዚህ ጋር አለ። ይህንን ቪዲዮ ተመልከቱትና በዩቲዩብ ላይ ፌስለስ የሆነ ቻናል ፊታችሁን ሳታሳዩ ቪዲዮን በመስራት ገንዘብ ማግኘት የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። ፉል የሆነ ኮርስ ነው። ስቴፕ ባይ ስቴፕ ሁሉንም ያሳየውበት ስለሆነ እዚህ ቪዲዮ ላይ እንገናኝ፣ ትጠቀሙበታላችሁ። ይህ ሊዮ ፋሚሊ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።